ስራ ቦታ በጣም ተረብሻችሁ መረጋጋት ከከበዳችሁ፣ ፈተና ኖሯችሁ ለመረጋጋት ወይም ፎከስ ለማድረግ በጣም ከተቸገራችሁ፣ ወይም ደግሞ አንዳንዴ ስሜታችሁ በጣም ተረብሾ ራሳችሁን መሆን ከከበዳችሁ ይሄ ግራውንዲንግ ኤክሰርሳይዝ ወይም ደግሞ ሰከን ማለት ኤክሰርሳይዝ ይረዳናል ለመረጋጋት ወደ ራሳችን ለመመለስ። ስለዚህ ዛሬ ከኔ ጋር ግራውንዲንግ ኤክሰርሳይዝ ወይም ደግሞ ሰከን ማለት አብረን እንሰራለን። የምንጠቀመው ነገር ምንድን ነው? የማየት፣ የመስማት፣ የማሽተት፣ የመቅመስና ተች የምንጠቀመው የስሜት ሕዋሳችንን ነው ማለት ነው። እሺ እንጀምር። መጀመሪያ በአይናችን ምን ማየት እንችላለን? 5 ማየት የምንችላቸውን ነገር ማስተዋል። በመቀጠል መስማት የምንችላቸውን 3 ነገሮች ማስተዋል። ከኔ ድምፅ ውጪ ምን መስማት ትችላላችሁ? ከዛ ማሽተት። ምን ይሸታችኋል? ሽቶ ሊሆን ይችላል። ኤኒቲንግ። የሚሸት ነገር ከሌለ በአካባቢያችሁ አየሩ ሲገባና ሲወጣ ባፍንጫችሁ ምን አይነት ነገር ነው? ሞቃት ነው? ቀዝቃዛ ነው? እሱን ማስተዋል። ከዛም ወደ መቅመስ። አፋችሁ ውስጥ ምን አይነት ጣዕም አለ? ምንም ጣዕም ከሌለ ምራቃችሁን ስትውጡ ያለውን ድምፅ መስማት። አሁን ደግሞ ተች ነው ማለት ነው። ስትነኩ በእጃችሁ ከጎን ያላችሁ ነገር ስትነኩ ጣታችሁ ላይ ምን አይነት ስሜት ነው ያለው? እሱን ማስተዋል። just like that የመረጋጋት ስሜት እንፈጥራለን ማለት ነው በራሳችን ላይ። እኔ የመረጋጋት ስሜት እየተሰማኝ ነው። እናንተስ? ኔክስት ታይም በምትጨናነቁበት ጊዜ ራሳችሁን ማረጋጋት በከበዳችሁ ጊዜ ይሄንን ሰከን የማለት ልምምድ ተለማመዱ። የተሰማችሁን ስሜት ኮሜንት ላይ ያሳውቁ። ቴንክ ዩ